አንድ የ13 ዓመት ታዳጊ ምን ያህል ጨካኝ ሊሆን ይችላል? ለአብዛኞቻችን የ13 ዓመት ልጅ ማለት ገና ልጅነት ያለቀቀው የሚጫወትና የሚማር ነው። ነገር ግን ለፓሪስ ቤኔት ይህ ዕድሜ የእህቱን ሕይወት ለመቅጠፍ ያቀደበት ጊዜ ነበር። እንደ አውሮፓውያን አቆጣጠር የካቲት 5 ቀን 2007 ዓ.ም ፓሪስ ቤኔት የ4 ዓመት እህቱን ኤላን በገዛ ክፍሏ ውስጥ በአሰቃቂ ሁኔታ ገደላት። በጣም የሚያስገርመው ነገር ግን ይህንን ያደረገው በድንገት ሳይሆን እናቱን ለመበቀል በጥንቃቄ አቅዶበት ነበር። ዛሬም ድረስ በሳይኮፓዝነቱ የሚታወቀው ፓሪስ ከወህኒ ቤት ሆኖ የሚሰጠው ቃለ መጠይቅ ማንኛውንም ሰው ከአእምሮ በላይ የሚፈታተን ነው። ፓሪስ ቤኔት እንዲህ ያለውን ዘግናኝ ወንጀል እንዲፈጽም ያደረገው ምንድነው? እናቱስ ዛሬ ስለ ልጇ ምን ትላለች? ዛሬ በአዲስ ልሳን የዓለማችንን እጅግ ብልህ ግን ደግሞ አደገኛ የተባለውን የፓሪስ ቤኔትን እውነተኛ የወንጀል ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን፣ ምክንያቱም የዚህ ታሪክ መጨረሻ ለማመን የሚከብድ ነው። I want you to start CPR, okay? No, I know for a fact that she's dead because Do you want to go ahead and try? It might still help, okay? No, I don't think it'll help. No, I don't think it'll help. ይህ የ13 ዓመቱ ፓሪስ ቤኔት ነው። አሁን የ91 ኦፕሬተሯ የ4 ዓመት እህቱን የኤላን ሕይወት እንዲያድን እየተማጸነች ይገኛል። ፓሪስ እርዳታ እያደረገ ቢመስልም በስተጀርባ ግን እጅግ ዘግናኝ ሚስጥርን ደብቋል። ይህ ብልና ሊቅ የተባለው ታዳጊ በገዛ እህቱ ላይ እንዲህ ያለውን ግፍ ለመፈጸም የወሰነው ለምንድን ነው? ዛሬ የቤኔት ቤተሰብን ታሪክና በውስጥ የተደበቀውን አሰቃቂ እውነት እንመለከታለን። ፓሪስ ቤኔት እንደ አውሮፓውያን አቆጣጠር በ1993 ዓ.ም ነበር የተወለደው። ገና ከልጅነቱ ጀምሮ እጅግ ብልህና ሊቅ የሚባል ተሰጥኦ ነበረው። ፓሪስ የ141 IQ ወይንም የአእምሮ ብስለት የነበረው ሲሆን ይህም ማለት ከ99% በላይ ከሆነው የሰው ልጅ የበለጠ የማሰብ ችሎታ ነበረው ማለት ነው። በትምህርቱም እጅግ ጎበዝ፣ በትህትናው የተመሰገነና በመምህራኑ የሚወደድ ልጅ ነበር። ፓሪስ ዝምተኛ፣ ለብቻው መሆን የሚወድ የሚያነብና ስዕል መሳል የሚያዘወትር ልጅ ነበር። እናቱ እሱን እንደ ፍጹም ልጅ ትመለከተው ነበር። የፓሪስ እናት ቻሪቲ ቤኔት ሕይወቷን በትግል የተሞላ ነበር። ቻሪቲ ፓሪስን በጸነሰችበት ወቅት የፓሪስ አባት በደረሰበት ከባድ የአእምሮ መታወክ ምክንያት ጥሏት ጠፋ። በዚህም ምክንያት ቻሪቲ ፓሪስን ያለ አባት ረዳት ሳታገኝ ብቻዋን ለማሳደግ ተገደደች። ምንም እንኳን በኢኮኖሚ ብትቸገርም ለልጇ ያላትን ፍቅር ሁሉ ሰጥታና እርሱ የሚፈልገውን ነገር ሁሉ አሟልታ ለማሳደግ ጥረት ታደርግ ነበር። እንደ አውሮፓውያን አቆጣጠር ኤፕሪል 12 2002 ዓ.ም የፓሪስ ታናሽ እህት ኤላ ተወለደች። ይህ ቀን ለቤተሰቡ አዲስ ተስፋ ይዞ የመጣ ይመስል ነበር። ቻሪቲ አዲስ የተወለደችውን ኤላን በፓሪስ እጅ ላይ ስታስቀምጥ ፓሪስ በፈገግታ ተሞልቶ እማዬ እሷ እኮ በጣም ቆንጆ ናት ማለቱ ቻሪቲን አስደስቷት ነበር። ፓሪስ እህቱን እጅግ የሚወድና የሚንከባከብ ይመስል ነበር። ልብሶቿን ጥላት የምትፈልገውን ሁሉ ያሟላላትና በደስታ ይጫወቱ ነበር። This is Paris Bennett reporting live. This is Ella's Ball reporting live. Ella's Ball Fit. Suspect of the dirty diaper. Okay, creating dirty diaper. Ella. ኤላም ወንድሟን እንደ አምላክ ታየው ነበር። ፓሪስና ኤላ በአንድ ቤት ውስጥ ቢያድጉም ባህሪያቸው ግን የሰማይና የምድር ያህል የተራራቀ ነበር። ይህ በሁለቱ መካከል የነበረው ግልጽ ልዩነት እናታቸው ቻሪቲን ሁልጊዜ የምታስተውለው ነገር ነበር። ኤላ በማንኛውም ሰው ዘንድ በቀላሉ የምትወደድና በሄደችበት ሁሉ ደስታን የምትጭር ልጅ ነበረች። ኤላ በጣም ተጫዋች፣ ንቁና ከሰዎች ጋር በቀላሉ የምትግባባ ነበረች። የገባችበትን ክፍል በሙሉ በሳቅና በጨዋታ የማድመቅ ልዩ ችሎታ ነበራት። የሚሰማትን ነገር ሁሉ በግልጽ የምትናገርና ፍቅሯን የምትገልጽ ነበረች። ወደፊትም ዘፋኝ የመሆን ትልቅ ህልም ነበራት። ፓሪስ ደግሞ ከእህቱ በተቃራኒ ራሱን የቻለና ስሜቱን የማይገልጽ ልጅ ነበር። ፓሪስ ዝምተኛና ብዙ ጊዜውን ለብቻውን ማሳለፍ የሚመርጥ ነበር። ከሰዎች ጋር ከመጫወት ይልቅ መጽሐፍ ማንበብና ስዕል መሳልን ያዘወትር ነበር። በጣም ብልህ ከመሆኑ የተነሳ
የተነሳ ነገሮችን በጥንቃቄ መመልከትና የመተንተን ባህሪ ነበረው። ይህ ባህሪው ለእናቱ ቁም ነገረኛና የተረጋጋ አስመስሎት ነበር። ምንም እንኳን ባህሪያቸው የተለያየ ቢሆንም በውጫዊ እይታ ግንኙነታቸው እጅግ የተቀራረበ ነበር። ኤላ ወንድሟ ፓሪስን ያለ ገደብ ታደንቀው ነበር። እሱ የሚያደርገውን ሁሉ ለማድረግ ትሞክራለች። እርሱም ለእርሷ የፋሽን አማካሪዋ ነበር። በየቀኑ የምትለብሰውን ልብስ የሚመርጥላት እሱ ነበር። ፓሪስ ለእህቱ እጅግ የሚጠነቀቅና የሚሳሳላት ይመስል ነበር። እናታቸው በሌለችበት ጊዜ እህቱን በኃላፊነት ይጠብቃት ነበር። ቻሪቲ ሁል ጊዜ የምታየው ፓሪስ እህቱን በፍቅር ሲያቅፋትና ሲንከባከባት ነበር። የፓሪስ ዝምታና ብልህነት ከውስጡ ለነበረው ጨለማ ባህሪ እንደ መደበቂያ ሆኖ አገልግሏል። ኤላ በግልጽነት ስትኖር፣ ፓሪስ ግን በውስጡ ያለውን ጥላቻና ቂም ደብቆ መያዝ ይችል ነበር። ይህ የባህሪ ልዩነት ነው እናታቸው ቻሪቲን ልጄ እንዲያለ ድርጊትን ይፈጽማል ብላ አንድም ቀን እንዳትጠራጠር ያደረጋት። የክስተቱ መጀመሪያ የሚጀምረው እጅግ በተለመደ የቤተሰብ ድባብ ውስጥ ቢሆንም በጥቂት ሰዓታት ውስጥ ግን ወደማይታመን አሰቃቂ ድርጊት ተቀይሯል። የካቲት 4 ቀን 2007 ዓ.ም ይህን ቀን በአሜሪካ ትልቅ ስፖርታዊ በዓል የሚከበርበት ቀን ነበር። ፓሪስና የኤላ እናት ቻሪቲ በስፖርት ባር ውስጥ በምግብ አቅራቢነት ትሰራ ስለነበር በዚያም ምሽት ደንበኞች ስለሚበዙ ተጨማሪ ሰዓት እንድትሰራ ተመድባ ነበር። ቻሪቲ ለልጆቿ ጥበቃ ሞግዚት ቀጥራ ነበር። ነገር ግን ምሽት ላይ የ13 ዓመቱ ፓሪስ ሞግዚቷን እማዬ ከታቀደው ሰዓት ቀድማ ትመጣለች፣ እኔ እህቴን በደንብ ጠብቃታለሁ ብሎ አሳመናት። ፓሪስ ሆን ብሎ ሞግዚቷን ቀድማ እንድትሄድ ያደረገው ከእህቱ ጋር ብቻውን ለመቅረት ነበር። ሞግዚቷም ፓሪስን በጣም ስለምታምነውና ጎበዝ ልጅ መሆኑን ስለምታውቅ አምናው ጥላው ሄደች። በዚህም ምክንያት የ4 ዓመቷ ኤላና የ13 ዓመቱ ፓሪስ ቤት ውስጥ ብቻቸውን ቀሩ። ለልጆቹ ጥበቃ የተቀጠረችው ሞግዚት ገና ሳትሄድ የ13 ዓመቱ ፓሪስ እቅዱን ማከናወን ጀመረ። ሞግዚቷ እንደወጣች የ4 ዓመቷ ኤላ ተኝታ ነበር። ፓሪስ ወደ ወጥ ቤት በመሄድ ቢላዋ አነሳና ወደ እህቱ መኝታ ክፍል አመራ። ፓሪስ በወቅቱ ምንም አይነት ጭቅጭቅ ወይንም ጠብ ሳይኖር ተኝታ የነበረችውን ታናሽ እህቱን በቢላዋ 17 ጊዜ ወጋት። ከዚያም በጭካኔ አንቆ ሕይወቷን ማለፉን አረጋገጠ። ፓሪስ ግድያውን ከፈጸመ በኋላ ለ2 ሰዓታት ያክል አስክሬኗ አጠገብ ቆይቷል። ከዚያም ከምሽቱ 5:42 ላይ ወደ 911 ደወለ። ለኦፕሬተሯ ሲናገር እህቴን የሆነ ሰው የገደላት ይመስለኛል በማለት እያለቀሰ ያስመስል ነበር። Put your hands on her chest and then blow 2 breaths in her mouth. Okay? Okay. 1, 2, 3, 4. ኦፕሬተሯ የኤላን ሕይወት ለማዳን ሲፒአር ወይንም የአየር መተንፈሻ እርዳታ አድርግላት ስትለው ፓሪስ ፖሊሶች እስኪመጡ ጊዜ ለመግደል ሲል ብቻ ቁጥሮችን እየቆጠረ እርዳታ እንደሚያደርግ አስመሰለ። ነገር ግን ለኤላ ምንም አይነት እርዳታን አላደረገላትም ነበር። እናታቸው ቻሪቲ በስራ ቦታዋ በደስታ እየሰራች ሳለ ፖሊሶች መጥተው ወደ ቢሮ ወሰዷት። ልጅሽ ተጎድታለች አሏት። ቻሪቲ ወደ ቤቷ ስትደርስ ግን አካባቢው በፖሊስና በአምቡላንስ ተከቦ አገኘችው። በመጨረሻም ፖሊሶች ኤላ ሞታለች የሚለውን መርዶ ነገሯት። የልጇን አስክሬን በከረጢት ተጭኖ ሲወጣ ማየቷ ለቻሪቲ የዓለም መጨረሻ ነበር። ቻሪቲ ፓሪስን ፖሊስ ጣቢያ ስታገኘው ልጇ ከዚህ ቀደም የምታውቀው የዋ ልጅ አልነበረም። ፓሪስ በጣም ቀዝቃዛ፣ የማይጸጸትና እንዲያውም በሁኔታው የሚሳለቅ ሆኖ አገኘችው። ፖሊሶች ምርመራቸውን ሲያጠናቅቁ ፓሪስ ግድያውን የፈጸመው በድንገት ሳይሆን እናቱን ለመበቀልና ሕይወቷን ለማበላሸት አስቦበት ያደረገው መሆኑን አወቁ። ለፓሪስ ስነ ልቦና መበላሸት እንደ አንድ ምክንያት የሚነሳው የቻሪቲ ቤኔት የኋላ ታሪክ ነው። ቻሪቲ የ6 ዓመት ሕፃን እያለች ቤተሰቧ እጅግ ባለጸጋና በጭነት መኪና ንግድ ኢምፓየር የገነቡ ነበሩ። ነገር ግን በወላጆቿ ጄምስና ካይል መካከል የነበረው ግንኙነት በጠብና በውዝግብ የተሞላ ነበር። ወላጆቿ በድጋሚ ጋብቻ በፈጸሙ በ3 ቀናት
ውስጥ አባቷ ጄምስ በመኖሪያ ቤታቸው ውስጥ ተገሎ ተገኘ። ጭንቅላቱ፣ ልቡና ጀርባው ላይ በጥይት ተመቶ ነበር። የአባቷ ገዳይ ማን እንደሆነ በይፋ ባይረጋገጥም ዋነኛዋ ተጠርጣሪ ግን የቻሪቲ እናት የፓሪስ አያት ካይል ነበረች። የአባቷ ሞት እናቷን የሀብቱና የኩባንያው ባለቤት ያደርጋት ነበር። እናቷ $50,000 ከፍላ አስገዳይ ቀጥራለች የሚሉ ወሬዎች በስፋት ይናፈሱ ነበር። እናቷ ለ11 ቀናት ለሚቆይ የፍርድ ቤት ክርክር ከቀረበች በኋላ በማስረጃ እጥረት ነጻ ተባለች። ነገር ግን ማህበረሰቡና ህፃናት ሳይቀሩ ቻሪቲን እናቷ አባቷን የገደለችባት ልጅ እያሉ ያሾፉባት ነበር። ቻሪቲ ያደገችው ይህንን ጥላቻና የመገለል ስሜት ተሸክማ ነው። እናቷ ለልጅነቷ ትኩረት ባለመስጠቷ ቻሪቲ ለዓመታት በአደንዛዥ እጽ ሱስ ውስጥ ወድቃ ነበር። በኋላ ግን ራሷን አጠናክራ ትምህርቷን ጨርሳ ልጆችን ስትወልድ ያ ጥቁር ታሪክ ያበቃ መስሏት ነበር። ኤላ በተገደለችበት ምሽት ቻሪቲ ፖሊስ መኪና ውስጥ ሆና ወደ ጣቢያ ስታምራ ሁኔታው በሙሉ ከ30 ዓመት በፊት በአባቷ ላይ ከደረሰው ነገር ጋር ተመሳሳይ ሆኖ አገኘችው። ያኔ እናቷ አባቷን ገድላለች ተብላ ተጠረጠረች። አሁን ልጇ ታናሽ እህቱን ገሏል ተብሎ ተያዘ። ያኔ እናቷ ከአባቷ ሞት በኋላ ምንም እንዳልተፈጠረ የቅንጦት ህይወቷን እንደቀጠለች ሁሉ አሁንም ልጇ ፓሪስ እህቱን ገሎ ምንም አይነት የሐዘን ስሜት አይሰማውም ነበር። ቻሪቲ ልጇን ኤላን በሞት ስትሰናበት በልጅነቷ አባቷን ያጣችበት ያው የሞት ድባብ በድጋሚ ቤቷን አንኳኳ። በፖሊስ ጣቢያ የተደረገው አስደንጋጭ ግንኙነት። ኤላ መሞቷን ካወቀች በኋላ ቻሪቲ በከፍተኛ ጭንቀት ውስጥ ሆና ልጇ ፓሪስን ለማየት ወደ ምርመራ ክፍል ገባች። በዚያ ቅጽበት ቻሪቲ ፓሪስን ስታየው የተሰማት ደስታ ነበር። ምክንያቱም የቀረልኝ ብቸኛ ልጄ እሱ ነው ብላ አምና ስለነበር በለቅሶ አቀፈችው። ቻሪቲ ፓሪስን አቅፎ ለረጅም ጊዜ ብታለቅስም ፓሪስ ግን መልሶ አላቅፋትም። እንዲያውም ምንም አይነት የስሜት መነካካት አያሳይም ነበር። ይህ ቅዝቃዜ ቻሪቲ እዚህ የሆነ የማይገጥም ነገር አለ ብላ እንድትጠራጠር ያደረጋት የመጀመሪያው ምልክት ነበር። መጀመሪያ ፓሪስ እህቱን እርዳታ እያደረኩላት ነው ብሎ ለኦፕሬተሯ ነግሮ ነበር። ነገር ግን ፖሊሶች ቤት ሲደርሱ ያገኙት እውነታው ሌላ ነበር። ኤላ ተኝታ በነበረ በት ሁኔታ ፊቷ ተገልብጦ ተደፍቶ ነው ያገኘችው። ይህ ማለት ፓሪስ በስልክ አየር እየሰጠዋት ነው እያለ ሲቆጥር የነበረው ውሸት መሆኑንና እርዳታ ለማድረግ ጭራሽ እንዳልሞከረ አረጋገጡ። ፓሪስ ወይንም 911 የደወለው እህቱን ለማዳን ሳይሆን ፖሊሶች እስኪመጡ ድረስ ጊዜ ለመግደልና እንደ ንጹህ ሰው ለመታየት ነበር። ምርመራው ሲቀጥል ግድያው በድንገት የተፈጠረ አለመሆኑም ታወቀ። ፓሪስ እህቱን በቢላዋ 17 ጊዜ ወቅቷታል። ይህም የሚያሳየው ድርጊቱ ከፍተኛ ጥላቻና ቁጣ የተሞላበት መሆኑን ነው። ግድያውን ከፈጸመ በኋላም ለ2 ሰዓታት ያክል ከሬሳው አጠገብ ተቀምጦ ምን ማድረግ እንዳለበት ሲያስብ ቆይቷል። ቻሪቲ እውነቱን ለመቀበል ተቸግራ ፓሪስን ልጄ እውነት አንተነ እህትን የገደልካት ብላ ስትጠይቀው ፓሪስ እስከዚያን ሰዓት ድረስ ለብሶት የነበረውን የዋ ልጅ የሚለውን ጭንብል አወለቀ። ፓሪስ ቻሪቲን ትኩር ብሎ ተመለከታትና ሁላችሁም እጅግ በጣም ደንቆሮ ናችሁ እንዴ ብሎ ሳቀባት። በዚያ ቅጽበት ፓሪስ ሙሉ በሙሉ ሌላ ሰው ሆነ። ለእናቱ ምንም አይነት ርህራሄ እንደሌለውና ድርጊቱን ሆን ብሎ እናቱን ለመጉዳት እንዳደረገውም በግልጽ ታወቀ። ፓሪስ ግድያውን የፈጸመው እናቱን ቻሪቲን ለመበቀል ነበር። ቻሪቲ ኤላን ከማንም በላይ እንደምትወዳት ስለሚያውቅ ኤላን በመግደል ቻሪቲን በቀሪው የህይወት ዘመኗ በሐዘንና በስቃይ እንድትኖር ማድረግ ዋናው ዓላማው እንደነበር መርማሪዎች ደረሱበት። ግድያውን በኋላ ፓሪስ ለከፍተኛ የስነ አእምሮ ምርመራ ቀረበ። ቻሪቲ ለልጇ የስነ ልቦና ባለሙያ ቀጥራ ምርመራ እንዲደረግለት አደረገች። ሐኪሞቹ ለቻሪቲ የነገሯት ነገር አስደንጋጭ ነበር። ልጅሽ ሲሲዮፓዝ ነው። ይህ ማለት ለሰው ልጅ ምንም አይነት ርህራሄ የሌለው የጥፋተኝነት ስሜት የማይሰማውና ሰዎችን እንደ ቁስ ብቻ የሚያይ ነው ማለት ነው በማለት ነገሯት። ፓሪስ እህቱን የገደለው በስሜታዊነት ሳይሆን እናቱን በሐዘን ለመቅጣትና ህይወቷን ለማበላሸት አስቦበት መሆኑ በሐኪሞች ተረጋገጠ። እንደ ኢሮፓውያን አቆጣጠር ነሐሴ 15 ቀን 2007 ዓ.ም የፓሪስ ቤኔት የፍርድ ቤት ሂደትም ተጠናቀቀ። ፓሪስ በፈጸመው አሰቃቂ ግድያ ጥፋተኛ ተባለ። በወቅቱም የ13 ዓመት ታዳጊ ስለነበር በህጉ መሰረት ሊሰጠው የሚችለው ከፍተኛ ቅጣትም ተወሰነበት። ይህም የ40 ዓመት እስራት ነበር። ፓሪስ አብዛኛውን የጎልማሳውን እድሜ በእስር ቤት
እንዲያሳልፍ ተፈረደበት። ቻሪቲ በህይወቷ ውስጥ ካጋጠማት ውሳኔዎች ሁሉ ከባዱን ውሳኔ ወሰነች። በአንድ በኩል የተገደለችው የ4 ዓመት ልጇ ኤላ እናት ናት። በሌላ በኩል ደግሞ ገዳዩ የገዛ ልጇ ፓሪስ ነው። በፍርድ ሂደቱ ወቅት ቻሪቲ በመሃል መቀመጥን መረጠች። ለኤላ ስቆም የፓሪስ እናትነቴን አጣለው፣ ለፓሪስ ስቆም ደግሞ የኤላን ደም እዘነጋለሁ በማለት በሁለቱ መካከል ተወጠረች። ቻሪቲ ልጇ ፓሪስ የፈጸመው ድርጊት ይቅር የማይባል ቢሆንም እንደ እናት ግን ላለመተው ወሰነች። እወድሃለሁ ግን ለሰራኸው ጥፋት መቀጣት አለብህ በማለት ሁልጊዜ እስር ቤት እየሄደች ትጠይቀው ጀመር። ይህን ያደረገችው ታሪክ ራሱን እንዳይደግምና የጥላቻው ሰንሰለትን ለመስበር በማሰብ ነው። ቻሪቲ የልጇን የኤላ ሞት በከንቱ እንዳይቀርም ቃል ገባች። ለዚህም ሲባል የኤላ ፋውንዴሽንን መሰረተች። የድርጅቱ ዓላማም እንደ ፓሪስ ያሉ ልጆች ወደ አስከፊ ወንጀል ከመግባታቸው በፊት ተገቢውን የስነ አእምሮ እርዳታ እንዲያገኙ መርዳትና በከባድ ወንጀል የተጎዱ ቤተሰቦችን ማገዝና የህግ ድጋፍ እንዲያገኙ ማድረግ ነው። ቻሪቲ አሁንም ድረስ ልጇን ፓሪስን በእስር ቤት እየሄደች ትጎበኘዋለች። ሆኖም ግን ሁልጊዜም የምትጠነቀቅለትና የማታምነው ሰው ሆኗል። ፓሪስ እስካሁን ድረስ ለሰራው ጥፋት እውነተኛ ጸጸትን አላሳየም። ቻሪቲ ግን እኔ ታሪክን ለመለወጥ መርጫለሁ በማለት በይቅርታና ሌሎችን በመረዳት የራሷን ሰላም ለማግኘት ትጥራለች። የፓሪስ ቤኔት ታሪክ ከፍተኛ ብልህነት፣ ጭካኔ ጋር ሲደመር ምን ያህል አስፈሪ እንደሚሆን ያሳየበት ነው። የቻሪቲ ውሳኔ ደግሞ እናታዊ ፍቅር ከፍትህ ጋር እንዴት አብሮ ሊሄድ እንደሚችል ትልቅ ትምህርትን የሚያሳይ ነው። ውድ ቤተሰቦቻችን እኛ ለዛሬ ያዝንላችሁ ይሄንን ይመስል ነበር። በቀጣይ በሌሎች ያልተሰሙ አዳዲስ የወንጀል ታሪኮች ዳግም እስከምንገናኝ በያላችሁበት መልካም ቆይታ